ብዙዎቻችን አውሮፕላን ተሳፍረን ስንወጣ አየር ማረፊያ ላይ ቤተሰቦቻችን ተሰናብተን ስንለያይ በአእምሯችን የነበረው አንድ ምስል ብቻ ነው። እሱም ስኬት ነው። ቤት መስራት፣ መኪና መግዛት፣ ቤተሰብን መርዳት፣ ይህ ሁሉ ቅዱስ ህልም ነው። ነገር ግን እዚህ ከመጣን በኋላ ያላሰብነው ጋሬጣ ይገጥመናል። ብቸኝነት ይባላል። ዙሪያህን ሰዎች ከበውህ ሺህ ሰው ባለበት ባቡር ውስጥ እየተጓዝክ በሚሊዮን የሚቆጠር ህዝብ ባለበት ከተማ እየኖርክ ውስጥህ ግን ባዶ መሆኑን ትረዳለህ። በየቀኑ የምታያቸው ሰዎች አንተን አይረዱህም፣ ባህልህን አያውቁም፣ ቋንቋህን አያውቁም። አሁን የምጠይቃችሁ ጥያቄ አለ። ስንቶቻችሁ ናችሁ ማታ ወደ አልጋችሁ ስትሄዱ ብቸኝነት አንቆ የያዛችሁ? ስንቶቻችሁ ናችሁ ፎቶ ላይ እየሳቃችሁ በውስጣችሁ ግን ሰው ናፈቀኝ የምትሉት? ዛሬ በዚህ ቪዲዮ ይህ ስሜት እንዳይገለባብጠንና እንዴት ለስኬት እንደምንጠቀምበት በዝርዝር እናያለን። እኔ ሳይመን ነኝ፣ አብራችሁን ቆዩ። መጀመሪያ ብቸኝነትን እንተርጉመው። በስደት ላይ ብቸኝነት የሚመጣው ከሰው በመራቅ ብቻ አይደለም። ፈረንጆች እንደሚሉት ካልቸራል አይሶሌሽን ወይም ከራስ ማንነት መራቅ የሚባል ነገር አለ። ኢትዮጵያ ውስጥ ስንኖር መጥፎ ነገር ካጋጠመን መንገድ ላይ ጓደኛ እናገኛለን፣ ቡና እንጠጣለን። እዚህ ግን ኑሮው ግለኝነት ላይ የተመሰረተ ነው። ሁሉም ሰው ለራሱ ይሮጣል። ይህ ብቸኝነት ደግሞ በጣም አደገኛ ነው። ለምን? ምክንያቱም አእምሯችን ስራ እንዲፈታ ያደርገዋል። አእምሯችን ስራ ሲፈታ ደግሞ ያለፈውን ትዝታ እንቆፍራለን። ቤተሰብ ይናፍቀናል። ለምን መጣሁ ብለን እንቆጫለን። ይህ ጸጸት ደግሞ ወደ ዲፕሬሽን ወይም ከፍተኛ ጭንቀት ያመራናል። ብዙ ወንድሞቻችንና እህቶቻችን በዚህ ምክንያት አልኮል ወይም ሌሎች ሱሶች ውስጥ ሲገቡ እናያለን። ዛሬ ግን እኔ የምነግራችሁ ይህ ብቸኝነት እኛን ለመስበር ሳይሆን እኛን ለመገንባት እንዲውል ማድረግ እንችላለን። ከዚህ በመቀጠል ብቸኝነትን እንድታሸንፍ የሚረዱህ ቁልፍ መንገዶችን ላብራራለህ። ተከታተለኝ። አንደኛው ብቸኝነትን ወደ ብቸኝነት ጥበብ ቀይረው። ብቸኝነት ስልቹ መሆን ማለት አይደለም። ለብቻ መሆኑና ብቸኝነት ይለያያሉ። ብቸኝነትህን ራስን ለማወቅ ተጠቀምበት። በሰው ተከበህ ራስህን ከማጣት ለብቻ ሆነህ ራስህን ማግኘት ይሻላል። ማስታወሻ ያዝ፣ ህልምህን ጻፍ፣ ማን መሆን እንደምትፈልግ፣ ምን መሆን እንደምትፈልግ አቅድ። ይህን ስታደርግ ብቸኝነት የመዘጋጃ ጊዜህ ይሆናል። ሁለተኛው የይሉኝታን ጭንብል አውልቀህ ጣል፣ ወይ ደግሞ ይሉኝታን ከውስጥህ አርግ። በስደት ላይ ያለን ሰዎች ትልቁ ስህተታችን ስሜታችንን መደበቃችን ነው። ኢትዮጵያ ላለው ቤተሰብ ስትደውል ደህና ነኝ፣ ኑሮ ጥሩ ነው፣ ኑሮ ምርጥ ነው ትላለህ። ጓደኛህ ጋር ስትደውል አሪፍ ስራ ላይ ነኝ ትላለህ። ውስጥህ እየደማ ደህና ነኝ ማለት አቁም። ቢያንስ አንድ የሚረዳ ጓደኛ ፈልግና ዛሬ ደስተኛ አይደለሁም፣ ብቸኝነት ተሰምቶኛል ብለህ ንገረው። መናገር ለነፍስህ እረፍትን ይሰጣታል። ሶስተኛው አዲስ ቤተሰብ ፍጠር ወይም ደግሞ ኮሚዩኒቲ ቢውልድ አድርግ። አካባቢ ላይ ካሉ ሰዎች ጋር ተግባባ። ለመግባባት ቤተሰብ ፍጠር። በዙሪያ ካሉ ሰዎች ጋር እንደ ቤተሰብ ለመሆን ሞክር። ስደት ላይ ስትሆን የግድ የስጋ ዘመድ አያስፈልግህም። በትርፍ ጊዜ ማሳለፊያ የሚመስሉን ሰዎች ፈልግ። ቤተክርስቲያን፣ መስጊድ ወይም የኢትዮጵያውያን ስፖርት ክለቦች ሂድ። ሰው ካልፈለግከው አይመጣም። አንተ መጀመሪያ ሰላም በል። አንተ መጀመሪያ ና ቡና እንጠጣ በል። ሁሉም ሰው የተለያየ ባህሪ ስላለው እንደየባህሪው እነሱን ሁሉ አኮሞዴት ለማድረግ ከአንተ ጋር ለማቀራረብ ሞክር። ይህን ስታደርግ አዲስ ቤተሰብ ትፈጥራለህ። አብረህ የምታወራው የልብህ ወይ ደግሞ እንደው ቢሲደብርህ እንኳን አብረህ የምታወራው ሰው ታገኛለህ። አራተኛው ቴክኖሎጂን ለጤናማ ግንኙነት ተጠቀም። ቲክቶክ ላይ የሰውን ህይወት እያየህ እነሱ ተሳክቶላቸዋል እኔ ግን ባዶ ነኝ እያልክ ራስን አትቅጣ። ይልቅ የቪዲዮ ጥሪ ወይም ደግሞ ቪዲዮ ኮል ለቤተሰብ አድርግ። ሳቅ፣ ተጫወት። የሀገርን ዜና ከመስማት ይልቅ የሀገርን አነቃቂ መጽሐፍ በኦዲዮ አዳምጥ። ከቻልክ በቪዲዮም አዳምጥ፣ ተመልከት። ይህን ስታደርግ አእምሮህ ነፃ ስለማይሆን አእምሮህ ወይ ደግሞ ስራ ስለማይፈታ ብቸኝነት አይሰማህም። ቀስ በቀስም ብቸኝነት ከውስጥህ እየራቀ ይሄዳል። አምስተኛው ስራንና ስኬትን አታምልክ። ስራና ስኬትን አታምልክ ስልህ ስራና ስኬት ብቻና ብቻ የመጨረሻ ግብህ እንዳይሆን ተጠንቀቅ። ብዙዎቻችን ስደት የመጣ ነው ለመስራት ብቻ ይመስለናል። 24 ሰዓት ስትሰራ ብቸኝነት አይሰማህም፣ ግን ስራ ስታቆም ቤቱ ባዶ ይሆንብሃል። ለራስህ ጊዜ ስጥ። የእግር ጉዞ አድርግ፣ ፓርክ ሂድ፣ አዲስ ቦታዎች ጎብኝ። ህይወት ከስራ ውጭም ትቀጥላለች። ወንድሜ እህቴ፣ ዛሬ እዚህ ያለኸው ወይም ያለሽው በምክንያት ነው። ብቸኝነቱ የመጣው እንድጠነክር ወይም እንድጠነክሪ ነው። ብረት እሳት ውስጥ ካልገባ ስለት አይሆንም። አንቺም ወይም አንተም የስደትን እሳት አልፈህ ወይም አልፈሽ ነገ ለሀገርህና ለቤተሰብ የምትተርፊ ወይም የምትተርፍ ትልቅ ሰው ትሆናለህ ወይም ትሆኛለሽ። ብቸኝነት ሲሰማህ ይህንን አስብ። አንተ ብቻህን አይደለህም። በሚሊዮን የምንቆጠር ኢትዮጵያውያን በየቤታችን ከአንተ ጋር ተመሳሳይ ስሜት ይሰማናል። ግን ልዩነታችን ምንድን ነው? አንዳንዶቻችን ብቸኝነቱን ለጸሎትና ለንባብ ለስራ ስንጠቀምበት፣ አንዳንዶቻችን ደግሞ ራሳችንን እንጎዳበታለን። ዛሬ ምርጫው ያንተ ነው። ብቸኝነትን አሸንፈህ ነገ ስኬትህ ላይ ስትቆም ይሄ ሁሉ ትዝታ ይሆናል። ይሄ ሁሉ ጭንቀት፣ ይሄ ሁሉ ሀሳብ፣ ይሄ ሁሉ ማስመሰል ትዝታ ይሆናል። ስለዚህ ብቸኝነትን ከውስጥህ አርቀህ ጣል። ራስህን ሁን። እቅድ ይኑርህ። በእቅድህ ለመመራት ሞክር። ጥረት አድርግ። ህይወት ስራና ስራ ብቻ አይደለም። ይህንን ተረዳ።
እንርዳ። ይህ ቪዲዮ ትንሽም ቢሆን መጽናኛና ጥንካሬ ከሆናችሁ ላይክ በማድረግ ለሌሎች እንዲደርስ አድርጉት። ዛሬ አንድ ጥያቄ አለኝ። አንተ ወይም አንቺ ብቸኝነት ሲሰማችሁ የሚያጽናናችሁ ነገር ምንድን ነው? ኮሜንት ላይ ጻፉልኝ፣ እንወያይበት። ለተጨማሪ አነቃቂ ሀሳቦች የሳይመን ሀሳቦች የሚለውን የዩቱብ ቻናል ሰብስክራይብ አድርጉ። እስከዛው ራሳችንን እንጠብቅ። አንተ ወይም አንቺ ለሀገራችሁ ትልቅ ዋጋ አላችሁ። በቀጣይ እስክንገናኝ መልካም ጊዜ። አመሰግናለሁ።